ሰላም የትኩረት ኢንትራንስ አባላት እንደምን አላችሁ? በዚህ ቪዲዮ ትኩረት ኢንትራንስ ላይ አካውንት መክፈት እንዴት እንደሚቻል እንዲሁም ደግሞ ስለ ትኩረት ኢንትራንስ አንዳንድ ነገሮች እንላችኋለሁ። ስለዚህ ትኩረት ኢንትራንስ ማለት የ12ኛ ክፍል ሀገር አቀፍ ፈተናችሁን በስኬት እንድትወጡ ለመርዳት ታስቦ የተሰራ ነው። ጥናታችሁን የበለጠ ውጤታማ ለማድረግ የጥናት ቁሳቁሶችን፣ የልምምድ ፈተናዎችን እንዲሁም ሌሎች መረጃችሁን ፈተናውን በሚያግዝ መልኩ ይሰጣችኋል ማለት ነው። አካውንቱን እንዴት ነው መክፈት የምንችለው የሚለውን ለማየት መጀመሪያ ወደምንጠቀምበት የስልካችን ወይም ደግሞ የኮምፒውተራችን ብራውዘር ላይ እንሄዳለን። ሪከመንደድ የሆነው ብራውዘር ክሮም ብትጠቀሙ ነው። ስለዚህ ክሮም ጋር ትሄዱና ሰርች ባሩ ጋር ትኩረት ኢንትራንስ ብለን ሰርች እናደርጋለን። ሰርች እናደርግና ኢንተር እንጫናለን። ከዛን እዚህ ጋር የምታዩት የመጀመሪያውን አማራጭ እንወስዳለን። ትኩረት ኢንትራንስ እዚህ ጋር እንደምታዩት ከከፈተልን በኋላ ስታርት ፕሪፔሪንግ ነው እንለዋለን። ከዛን እዚህ ጋር ሁለት አማራጮችን ይሰጠናል። አይደር በኮንቲኒው ዊዝ ጉግል የሚለው መጫን እንችላለን። ካልሆነ ደግሞ ዳይሬክትሪ ፊል በማድረግ ፎርሞችን የሚጠይቀንን ፎርም ፈርስት ኔም፣ ላስት ኔም፣ ኢሜል አድረስ፣ ፓስወርድ ይጠይቀናል። እነዚህ መምላት እንችላለን። አንድ ባንድ እናያቸዋለን። የመጀመሪያው ቀለል የሚለው ኮንቲኒው ዊዝ ጉግል አካውንት ካላችሁ በመጀመሪያው ኮንቲኒው ዊዝ ጉግል እንለዋለን። ከምንጠቀማቸው አካውንቶች ያስመርጠናል። እነሱን ባለን በምንጠቀመው ጉግል አካውንት እንመርጣለን። ልክ እንደምትመለከቱት አሁን እዚህ ጋር በተናችን ተቀይሯል። ወደ ዳሽቦርድ ሂዱ የሚል ሁለተኛው አማራጫችን ምንድን ነው የሚሆነው? ስታርት ፕሪፔሪንግ ነው ካልነው በኋላ ፈርስት ኔም፣ ላስት ኔም፣ ኢሜል አድረስ፣ ፓስወርድ ይጠይቀናል። እሱ ጋር ዳይሬክትሊ ፊል እናደርጋለን ማለት ነው በሚጠይቀንን። ለምሳሌ እዚህ ጋር የራሴን ስም ከሙሉ በኋላ ኢሜይልን እዚህ ጋር አስገባለሁ። ፓስወርዱን ደግሞ እዚህ ጋር ይጠይቀኛል። ስትሮንግ የሆነ ፓስወርድ አስገባለሁ። እዚህ ጋር ዮር ፓስወርድ ሚትስ ኦል ነሰሰሪ ሪኳየርመንት የሚለውን እስካላያችሁ ድረስ ኤግዚት ባታደርጉት ሪከመንድ ነው። ለምን አያሳልፋችሁ? ቀጥሎ ኮንቲኒው ስትሉት ቬሪፊኬሽን ኢሜይል ይልክላችኋል። እሱን የላከልን ቬሪፊኬሽን ኮድ ወደ ጂሜል አፕሊኬሽን ሄደን በማየት ክሮስ ቼክ አድርገን የተላከልን ኮድ እዚህ ጋር እናስገባለን ማለት ነው። ትክክል ከሆነን ትክክል እንደሆነ ያሳየናል። ከዛ በዚህ መሰረት ኮድ ዳሽቦርድ የሚለው ይመጣል። ወደ ዳሽቦርዳችን መሄድ እንችላለን ማለት ነው። ዳሽቦርዱ ጋር የተለያዩ ፊቸሮች አሉ። እነሱን ፊቸሮች በቀጣይ ቪዲዮ አንድ ላይ እናያለን። እዛው መልካም ጊዜ፣ መልካም ጥናት፣ በርቱ።